የተከሰተ ነገር ከሆነ መጽሐፍ ውስጥ እንዳይጠቀስ ያደረገው ምንድነው የሚለውን እንድንጠይቅ ያደርገናል። ለምን አሁን እንዲህ ሴሌብሬትድ የሆነና ዶክትሪን ይወጣለት ነገር ግን መጽሐፍ ቅዱስ ከመጽሐፉ በፊት አዲስ ኪዳን ከመጽሐፉ በፊት የተከሰተን ነገር መጽሐፍ ውስጥ አለመጠቀሱ ጥያቄ ያስነሳል። ከዛ በተረፈ ቸርች ሂስትሪ አንድ ላይ ጸጥ ብለዋል፣ ኤፒፋኔስን ጨምሮ ማለት ነውና ጆን ኦፍ ደማስከስ ነው ያለውና ማስረጃ ስለሌለ እንጂ እኛ ማርያም አትነሳም የሚል 4 ነጥብ ዘግተን አይደለም፣ ግን እንደተነሳች የሚያሳይ ነገር ስለሌለ ነው። ካለ ከእናንተ እንማራለን። ዛሬም ኦፕን ሆነን እንደሌለ እርግጠኛ ሆነን የተናገርነው የእናንተን ዶክመንት ፈትሸን ነው። ዶክተር በጣም ጥሩ ጥያቄ ነው ያነሳው። ምናልባት በጣም ከበዛ የሚረሱ ሀሳቦችም ስለሚኖሩ የሚያረካ መልስ ባለመስጠት እንዳናቆምብህ፣ ስለዚህ የዚህ ላስቆምህና ያነሳቸውን ሀሳብ በቅደም ተከተል ብንመለከታቸው ጥሩ ነው። የመጀመሪያው እመቤታችን ቅድስት ድንግል ማርያም አንተም እንዳነሳው በ49 ዓመተ ምህረት ነው ያረፈችው። ቅድመ ልደተ ክርስቶስ 15 ዓመት ስለተወለደች 49 + 15 እኩል የሚሆነው 64 ያኔ ነው። ስለዚህ ከዚያ በኋላ የጳውሎስ መልእክትና የሌሎቹም የነ ቅዱስ ጴጥሮስ መልእክታት እንደተጻፉ የታሪክ የመጽሐፍ ቅዱስ ጥናት ያስረዳናል። እንዲህ ከሆነ የእመቤታችን ትንሣኤ በዚህ መጽሐፍ ለምንድነው ሐዋርያቱ ያልጻፉት የሚለውን ጥያቄ በመጀመሪያ ሞቷንም እኮ አልጻፉም። ሞታለች ብለን የነገርናችሁም እኛ ነን። እንደ ኤልያስ ተሰውራለች ብለን እንደ ሌላም እንደ ሄኖክ በእግዚአብሔር ተነጥቃለች ብላ ቤተክርስቲያን ብትናገርም ያንን ከመቀበል ውጪ ለመሞቷ በራሱ ለረፍቷ በስጋ አርፋለች ብላችሁ የምታስረዱበት የመጽሐፍ ክፍል የላችሁ። መጽሐፍ ቅዱስም አይነግረንም። ሞተች ብሎ ያልተናገረን መጽሐፍ ቅዱስ ተነስታለች ብሎ መናገር ነበረበት ብሎ መክሰስ ያን አንተው ራስህ ዶክተር የምትቀበለው የምታምንበትን መጽሐፍ ቅዱስ የመክሰስ ጎዳና ነው። ምክንያቱም ሞተች እንጂ አረገች አላለንም ነው የሚባለው እንጂ ሞተችም ያላለን መጽሐፍ አረገች አላለም ብሎ ጥያቄ ይነሳበት ዘንድ ተገቢ አይደለም። አንድ በሁለተኛ ደረጃ መጽሐፍ ቅዱስ እንደምታውቀው መድኃኔዓለም ክርስቶስ በ34 ዓመተ ምህረት ካረገ በኋላ እስከ 99 ድረስ ባልሳሳት ከ70 ማያንሱ ከ68 ከ70 ማያንሱ እድሜ ታሪክ ያለው ነው ቅዱስ መጽሐፍ። በሌላ በኩል የሐዲስ ኪዳኑ ማለት ነው የብሉይ ኪዳኑን መጽሐፍ ስትጨምረው አጠቃላይ በጥራዝ ከ100 ዓመት ድረስ ለ5000 ማነው ለ4100 ዓመት ያክል መጽሐፍ ቅዱስ ለ4100 ዓመት ያክል እድሜ ያለው ወይም ደግሞ የጥራዝ ዘመን የፈጀበት የመጽሐፍ ቅዱስ ውጤት ነው። ስታየው ግን የሳምንት የሰዎችን ሂስትሪ እንኳን የያዘ ማያክል በጣም ትንሽ ነው። ይሄ የብዛት አይነት ብቻ ሳይሆን በእርግጥ ዋናው ጥራቱ ነው እያልሁ ያለሁት። ግን የእያንዳንዱን ዘመን ታሪክ የእያንዳንዱን ነገር የመዘገበ አይደለም። በጣም አስፈላጊ የቀረው ብዙ ነው። ለሰው ልጆች የህይወት ፕላን የሚሆኑ ጉዳዮች ብቻ ተጽፈው የተቀመጡበት ናቸው አብዛኞቹ ማለት ነው። አንዱ እሱ ነው። ለምን አልተጻፈም የሚለው ከተጻፈልን ይልቅ ያልተጻፈልን ብዙ ነው። መጽሐፍትም ይነግሩናል አይደል? በወንጌልም ተመዝግቦ የምናገኘው እሱን ስለሆነ ከተጻፈልን ያልተጻፈልን ብዙ ነው። ጌታ በስጋዌው አስተውለህ ከሆነ ወደ ግብጽ የተሰደደው ሄሮድስ አሰደደው ብለው መጽሐፍት የነገሩን በወንጌል የተጻፈው ማቴዎስ ወንጌል ምዕራፍ 1 ተወለደ ብሎህ ልደቱን ሳትጨርስ ምዕራፍ 2 ስደቱን ይነግራል። ምዕራፍ 3 ደግሞ ለአንድ ጊዜው 3 ዓመት ሞልቶት ሚጠቱን ብቻ ሳይሆን ጥምቀቱን ይነግራል። ደግሞ ተጠመቀ ይላል። በመካከል ያሉት 20 ምናምን ዓመታት መጽሐፍ ቅዱስ ላይ ተመዝግበው አናገኛቸው። እንግዲህ 20 ዓመት መለኮት የተዋሃደው ስጋ እንደመሆኑ መጠን ኢየሱስ ክርስቶስ አምላክ ነው። ሎቱ ስብሐት ምስጋና ይድረሰውና አምላክ እንደ ሕፃናት እያረሰው እየቆፈረ ወይ እየነገደ አይደለም ያሳለፈው። ምን እየሰራ ነው ያሳለፈ ካልከኝ በጣም በርካታ ተአምራት እየሰራ ነው የሚሆነው አይደል? 20 ምናምን ዓመት እያቃጠለ አይደለም። የመጣውበት ዓላማ በ30 ዘመን የመሰቀል ስለሆነ እስከ 30 ዘመን ዝም ብዬ ልቆይና 30 ሲመራይ ወንጌልን ማስተምራለሁ ከዚያ አሰቀላለሁ ብሎ ያ አድብጦ የቆየ የሰፈር እንትን አይደለም። ቃሉን አልተጠቀመውም። ያንዳንዱን የመጣበት ከልደቱ ጀምሮ ራሱን አዳም አድርጎ ለሰው ልጆች ካሳ እየካሰ ራሱን ቤዛ አድርጎ ለዓለም እና ለትውልዱ እየሰጠ የኖረበት ነው። መጽሐፍት የሚነግሩን እርሱን ነው።
ጌታ መስዋዕት ሆነልን ለኛ ራሱን ቀራንዮ ላይ ሰጠን ብለን ስንናገር ምን ማለት ነው ካልኸኝ የቀራንዮ ብቻ አይደለም ለኛ የሰጠን መዋዕለ ሥጋዌውን ነው በጠቅላላ የሰጠን። መላ 30 ዘመኑን ራሱን አዳም ነው ያደረገው። በአዳም ስትሬት የሚተኮሰውን የዲያብሎስ ፍላጻ ለመረከብ ራሱን አዳም ቀዳሚው አዳም ያ የ30 ዓመት ሆኖ እንደተፈጠረው አዳም ሆኖ ነው እርሱ የመጣው። እንዲያው ነው የመጣው ክርስቶስ ያን መላ ዘመኑ ስራ እየሰራበት ነው የኖረ። ያለ ስራ የኖረበት ዘመን የለም። ምዕራፍ 2 ላይ ተሰደደ ብሎህ ከዛው ላይ ደግሞ ተመለሰ ብሎህ በቃ ተመለሰ ማለት ነው ብለህ እድሜው 5 ዓመት ነው ብለሳል። 30 ዓመት ሞልቶ ተጠመቀ ይላል ምዕራፍ 3 ማቴዎስ። ሌላው ዘመን በጠቅላላ የተነበር ምን ነበር አልተጻፈም። በዝርዝር ስላልተጻፈ ሌላ ዘመን አልነበረም ወይ ተሰውሮ ቆይቶ መጥቶ ብልጭ አለ አንልም። በነበረበት ዘመን የሰራቸው ስራ የኛ ቤተክርስቲያን በታሪክ መጻሕፍት መዝግባ አመስጥራ አስቀምጣለች። ማን ነው በታምረ ኢየሱስ መጽሐፍና በሌሎቹ በሚመለከታቸው መጽሐፍት። ከዚያ ውጪ ቅድም ካነሳው እመቤታችን በተመለከተ አልተጻፈም ብለሃልና ባልሳሳት ከ1500 እና 600 በላይ እድሜ ያላቸው መጽሐፍት የነገረ ማርያም ታኦዶኮስ እመቤታችን ወላዲተ አምላክ ወላዲተ ቃል መሆኗን ብቻ ሳይሆን ትንሣኤዋን ሊያረጋግጡ የሚችሉ የነገረ ማርያም መጽሐፍት በብራና የተቀመሙ ዛሬም በዘመናችን በጽሁፍ የተጻፉ የነገረ ማርያም መጽሐፍት አሉ። እኒህ መጽሐፍት እያሉ በፍጹም ምንም አይነት እንዲህ አይነት ማስረጃ የለውም ብለን እንክዳቸው ዘንድ የተገባ አይደለም። ለምን ካልኸኝ የኛ እምነት እንደምታውቀው መጽሐፍ ቅዱስ ብቻ የሚል እምነት አንቀበልም፣ ለብቻ ተቃዋሚዎች ስለሆን ማለት ነው። ስለዚህ ብቻ ለሚለው ቃል ተቃዋሚ የሆነን ቤተ እምነት መጽሐፍ ቅዱስ ላይ ቃሉን ስላጣው የለም ብሎ መደምደም በሰው እምነት አይቻልም። ለምን ካልከኝ እኛ መጽሐፍ ቅዱስን አባት እንለዋለን እንጂ ልጆች የሉትም ብለን አናምንም። ልክ የልጅ መልኩ አባቱን እንደሚመስል ሁሉ የአዋልድ መጽሐፍት መልካቸው መጽሐፍ ቅዱስን ይመስላል ማለት ከመጽሐፍ ቅዱስ ጋር የማይጣሉ የማይጣረሱ ናቸው ብለን እናምናለን እንጂ መጽሐፍ ቅዱስ ብቻ ነው የሚል እምነት ግን የለን። እንደዚህ አይነት የተጻፈ ክታብም የለም። እንዲህ ከሆነ ከሌለ በሌለበት እንደዚህም የለም ተረት ነው። በሌላ በኩል ደግሞ ይሄ ድራማቲክ ነው ብሎ ጀጅ ማድረግ ተገቢ ነው ብዬ አላምንም። ምክንያቱም ድራማቲክ አይደለም። ምናልባት ይህንን የተጠቀመው ታምራዊ ነው ለማለት ፈልገህ ከሆነ እቀበላለሁ። ይህ ተአምር ሲፈጸም እንዴት ሐዋርያት አልጻፉም ለሚለው ከዚህ በላይ ብዙ ተአምር እኮ ተፈጽሟል። ያልተጻፈ ማለት ነው። ያልተጻፈ እምያግመሩ ዓለም ጥቀ የሚለውን የመጽሐፍ ቅዱስ ክፍል እንዳነበበው ተስፋ አደርጋለሁ። ይሄ ሁሉ ቢጻፍ ኑሮ ሰማያት ባልወሰኑት ነበር ተብሎ የተጻፈለት ሰማያትና ምድር በራሱ ሊወስነው የማይችል ታምራት ተደርጓል ማለት ነው። እኔ በጣም የሚገርመኝ ዶክተር ካነሳቸው ሐሳቦች አንፃር እመቤታችን ቅድስት ድንግል ማርያም እንደው እነ ሄኖክ እነ ኤልያስ ብዙ ነገር ጠቅሰሃልና የነ ሄኖክ እግዚአ ሄኖክ ወሙሴ ማነው ኤልያስ የነ ኤልያስና የነ ሄኖክ የሌሎቹም በብሔረ ሕያዋን ወይም ደግሞ በብሔረ ብፁዓን አሉ ብለን የምንናገርላቸው ትልልቅ ቅዱሳን የነዚህ ሁሉ ፈጣሪ የሆነን ጌታ በስጋ የወለደች እናት ናት ተብሎ እየተነገረላት ከፍጥረት የተለየች መሆኗ ብዙ ነገር ዓለም የሚስማማበት ነው አይደለም። ወላዲተ ቃል መሆኗን ወላዲተ አምላክ መሆኗን ዓለም የሚስማማበት ጉዳይ ነው። በተለይ በክርስትናው ዓለም በሌላው ዝርዝር ትንታኔ ባንግባባም ኢየሱስ ክርስቶስን ወልደዋለች፣ ኢየሱስ ክርስቶስ ማለት ደግሞ ፍጹም ሰው ፍጹም አምላክ ማለት ነው ብሎ ነው የሚያምነው አብዛኛው ዓለም። ከዚያ በኋላ ባለው ዝርዝር ጉዳይ አለመግባባቶች ቢኖሩም ማለት ነው። ስለዚህ ምን እያልሁ ነው? ወላዲተ ቃል ወላዲተ አምላክ ብሎ ዓለም በጠቅላላ የሚያምንባት ወይም ደግሞ ዓለም በጠቅላላ ያን ወላዲተ አምላክነቷን የተቀበለላት ማለት በቀደመ ዘመን ከአዳም ጀምሮ እስከ ድንግል ማርያም ባለው የሌለ በኋለኛው ዘመን ከድንግል ማርያም እስከ ምጽአተ ክርስቶስ ዓለም እስከሚያልፍበት ድረስ የሌለ በብቸኝነት መለኮትን በስጋ የመውለድ ስልጣን የተሰጣት ብቸኛዋ ድንግል ማርያም ናት። ይህንን ያደረገ ማን ነው? ከሷም የተደረገ አለ፣ ከእግዚአብሔርም የተደረገ አለ። ከሷ ነፍስ ካዋለች በኋላ ንጽህናዋን ቅድስናዋን ጠብቃ መኖር ነው። ከእግዚአብሔር ደግሞ ከእናቷ ማህፀን ጀምሮ ለእናትነት መምረጥ ነው።
ይህ ምስጢር የተከወነላት ብቸኛ እኮ ማለት አሁን በምን እናብራራዋለን? በምን እንገልጸዋለን? ሰማያትና ምድር ሌሎቹም ፍጥረታት በጋራ ህብረት አድርገው ለሰከንድ ሊወስኑት የማይችሉትን ጌታ 9 ወር ከ5 ቀን በማህፀኗ የተሸከመች ናት። የማይወሰነው የተወሰነባት፣ የማይታየው የታየባት እርሷ ድንግል ማርያም ናት ብለን እያስተማርን እያመን መነሳቷ ምን ይገርማል። እኔ እንዲሁም የሚገርምህ ዶክተር፣ ሌሎቻችሁም በደንብ ልብ እንድታደርጉ የምፈልገው ቪዲዮ እዚህ ያለ ሰው በደንብ የልብ ጆሮአችሁን ከፍታችሁ እንድትሰሙ የምፈልገው እኔ የሚገርመኝ መነሳቷ ሳይሆን መሞቷ ነው። ማለት ወላዲተ ቃል አሁን ሞተች ሲባል አይገርማችሁም? ይሄ ምንድን ነው? አሁን ይሄ በምን የአንድ ንጉስ እናት ዝም ብላችሁ እናንተ ስታስቡት ቤት ተከራይታ አጣ እንዲህ ተቸግራ ነው የምትኖር ምናምን ሲባል እኮ ሰው ይገረማል። ሰሞኑን አንድ ቪዲዮ እያየሁ ነበረ። የርዕሰ ሊቃውንት አባ ገብረ ኪዳን እናት በጣም በአንድ ደሳሳ ቤት ውስጥ ሆነው ሲታዩ ሰው በጣም ሲገረም ነበረ። ሙኖ ቢባል እንዴሳቸውን ወልዳ እንዴት ነው ፎቅ ውስጥ ያልኖረችው የሚል ነው አይደለም? በእርሳቸው ሰው የተገረመባቸው። ልብ በሉ። አሁን እኒህ እናት ፎቅ ላይ ቢገኙ ኑረው ሰው አይገርመውም። ምክንያቱም በቃ የእሳቸው እናት ስለሆነች ብሎ ነበር ሰው የሚደመመው። በኋላ ግን ደሳሳ ቤት ሲገኝ በቃ እሳቸው እኮ እንዲህ ደሞዝ ስለማይፈልጉ ነው ምናምን ሰው ሁሉ በጣም ገረመው ማለት። አዲያ አንድ አገልጋይ የወለደች እናት በዚያ ልክ ደሳሳ ቤት ላይ መገኘቷ ሰውን ሁሉ ካስገረመው ሰማይና ምድር የማይወስኑትን ጌታ የወሰነች በከዊን እኮ ነው የሚገርማቸው። በምትሃት አይደለም፣ ልክ አብርሃም ቤት እንደታየው ላይ አይደለም፣ ሌላም አይደለም፣ በኪሩቤል እንደሚያድረውም አይደለም። በከዊን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ 9 ወር ከ5 ቀን ያረፈባት ድንግል እሷን ሞተች ሲባል አይገርማችሁም ወይ? ሞትሰ ለመዋቲ ይደሉ፣ ሞት እኮ ለሟች ይገባል። እውነት ነው። ሞታ ለማርያም ግን ያጽብ ለኩሉ። በእውነቱ የእመቤታችን ሞት ግን ለሁሉ በሁሉ ዘንድ ያስደንቃል፣ ይደነቃል። ምክንያቱም ሞትን ራሱን የገደለውን ጌታ ወልዳ ነፍሷ ከስጋ ተለየ ሲባል እኮ ለእኔ ተአምሩ ይሄ የሚገርመኝ ተአምሩ ማለት ነው። የሚገርመኝ ተአምሩ እሷ ተነሳች። እንደነ ሄኖክንስ ይዞት ሄዶ የለ እንዴ? ሄኖክን እኮ ይዞ ሄዷል። ኤልያስን እኮ ይዞት ሄዷል። ኤልያስ፣ ሄኖክ ምንም እንኳን ቅዱሳን ቢሆኑ ከእመቤታችን አንጻር ሲታዩ ከጨረቃ አጠገብ የቆሙ ከዋክብት መስለው ይታዩኛል። ከጨረቃ አጠገብ የቆሙ ከዋክብት በፀሐይ አንጻር የተሰቀለ አምፖል ይመስሉኛል። እንዴ መብራት ማህፀኗ ውስጥ የተተከለላት የማይጠፋ መብራት ማየ ሕይወት ኢየሱስ ክርስቶስ ማህፀኗ ውስጥ የበቀለባት የማይነጥፈው ማየ ሕይወት ኢየሱስ ክርስቶስ። አዲያ ይቺ ድንግል ተነሳች የሚለው ሰውን እንዴት ሊያስገርመው ይችላል? ምኑ ይገርማል? ይሄ እንኳን መለኮትን ወልዳ አንድ የቀበሌ ሊቀመንበር የወለዱ እናት እንዴ አታውቁትም እንዴ? ዓለም ላይ አይደል ምንኖር? ከሰማይ የተወረወርን እኮ ድንገተኛ መልአክ አይደለንም እኛ እንዴ? እምንኖረው የት ነው? በደንብ በሚገባ ማስተዋል ይጠይቃል። እርሱን የወለደች እናት አርጋለች ተብሎ ቢነገርላት እንዴት ሊያስብል የሚችል ሁሉ ነገር እያንዳንዱ መጽሐፍ ቅዱስ ላይ ተጽፎ ልናገኘው ይገባል የሚያስብል ምን ሆነው ነው? መጽሐፍ ቅዱስ ላይ እኮ ያልተጻፈ ብዙ ነው ዘመድ፣ ያልተጻፈ ብዙ ነው፣ በጣም ብዙ። ዛሬ ሃይማኖት ዶግማ አድርገን የያዝናቸው በየትኛውም ቤተ እምነት ያልተጻፈ እኔ ላሳያችሁ እችላለሁ ለኦዲየንሱ። ስለዚህ እሱም በደንብ ማስተዋል ይጠይቃል። እንደዚያ ማድረግ ካልቻል በነገረ ማርያም የተጻፉት በብራና የተጻፉት በአባቶቻችን በትውፊት በቀኖና ተቀምመው የተቀበልናቸውን እኒያን ቃላት ቤተክርስቲያን ታምናለች፣ ትቀበላለች። እኒህን መጻሕፍት ትቀበላቸዋለች። እውነተኛ ምስክሮች ናችሁ እኮን ብለን እንቀበላቸዋለን። እውነተኛ ምስክሮች ናችሁ እኮን ብለን እንቀበላቸዋለን። እሱን መቀበል ያስፈልጋል። አባቶቻችን የነገሩንን በመጻሕፍት ተጽፎ የተቀመጠውን በቅድስና የዳኙትን እኛ በእውቀት በፍልስፍና በሚያምር ንግግር ውስጥ ልንዳኝ መሞከር ይሄ እብደት ነው ለኔ። አንዳኛውም እንደዚያ በቅድስና የተጓዙ አባቶች ምንድነው ያሉ? የተለዩ ሩጫቸውን የጨረሱ በምድር በነበሩበት ዘመን ከሐዋርያነ አበው እየተረከቡ የጻፉት የአባቶቻችን ቃል ምን ይላል የሚለውን እሱን በደንብ መመርመር ማስተዋል ያስፈልጋል። ስለዚህ አንዳንዴ ዝም ብላችሁ ቁጭ ብላችሁ ስታስቡት
እንዴ የማይወሰነው ተወሰነ። ሞተ ዘኢይመውት የማይሞተው ሞተ የሚባለው መለኮት እኮ በስጋ ማርያም በኩል ተወልዶ ብናየው ነው፣ ተገልጾ ብናየው ነው። እንዲያ ካልሆነ ይህንን ሁሉ መናገር አንችልም እኮ። ስለዚህ ይህች እናት መጽሐፍት ቅዱስ ያሬድ እንደሚነግረን የቤተክርስቲያናችን ስንክሳር እንደሚነግረን ሞቷን ረፍቷን ትንሣኤዋንም ይነግረናል። አሁን ሰሞኑን የእመቤታችን ትንሣኤ ብላ ቤተክርስቲያን ስትናገር ስታስተምር ኖ መነሳቷን አስረዱን፣ እኔ መነሳቷን አስረደኝ ለሚል ሰው አንድ ደቂቃ እንኳን አብረን እንድናወራ መፈቅድለት መሞቷን ሊያስረዳኝ ለሚችል አካል ብቻ ነው። አይ እንዴ መሞቷማ ሰው መስለኝ ካልኸኝ ሰው ሆኖ ያልሞታልና ነው። ስለዚህ እኔ ሞቷን የነገሩኝ አባቶች ትንሣኤውንም ነግረውኛል። ሞቷን ሲነግሩኝ አማን በአማን ብዬ ተቀብዬ ትንሣኤዋን አልቀበልም ምል ከሆነ እንግዲህ ከምኑ ጾመኛ ነኝ ከምኑ ደግሞ በላተኛ ነኝ አይነት ነገር ነው የሚሆነው። ስለዚህ ሞቷ መጽሐፍ ቅዱስ አላገኘሁትም፣ ትንሣኤዋንም መጽሐፍ ቅዱስ አላገኘሁትም። ሞታለች ብለው የነገሩን በነገረ ማርያም ያሉት አባቶቻችን ተነስታለች ብለውም ነገሩን። ስለዚህ ተቀበልናቸው ማለት ነው። ቅድም ማረጋገጫ ነው ደጋግሜ የተናገርሁት። ክርስቶስን በተመለከተ ክርስቶስ አምላክ ነው፣ ፍጡር ወፈጣሪ ነው። ፍጡር ወፈጣሪ ማለት የፈጠረ ስጋና የተፈጠረ ስጋና የፈጠረ መለኮት ሲዋሃድ የወጣለት ስም ነው። እሱ ቢነሳ አይገርምም፣ አይደንቅም፣ አይተርክም። ለምን ቢባል አምላክ ነው። በስልጣኑ ሁሉ እሁዝ ውስተ እዴሁ የተባለ ጌታ ነው። ሁሉ በእጁ የተያዘ ይነብር ድደው ይነብር ይጸውር ድደው ይነብር ጠፈረ የተባለ በጠፈር ላይ የሚቀመጥ መሰረቶቹን ሁሉ በእጁ የያዘ የሚይዝ ጌታ ነው። ለእርሱ ትንሣኤ አይደንቀኝም። እኔ አሁን ጌታ ተነስቷና ትነሳለህ ብባል አምናለሁ። አዎ እውነት ነው፣ አምናለሁ፣ እቀበላለሁ። የትንሣኤ በኩር እርሱ ነው። ነገር ግን ደግሞ ሰው ብቻ የሆነች ድንግል መነሳቷን ሳስብ ደግሞ እንደ እርሷ እንደምነሳ ደግሞ ተስፋ አደርጋለሁ። እሷ ክርስቶስን ራስ አድርጋ ከተነሳች እኛ ደግሞ ክርስቶስን ራስ አድርገን ለመነሳታችን ጋራንት የምትሆነን እርሷ ናት። የምትሆነን ማለት ግን ክርስቶስ አልተነሳም ወይም ደግሞ ነገረ ትንሣኤ ክርስቶስን አጥፍቼ አልቀበል ብዬ አይደለም። የቤተክርስቲያኗ የትንሣኤያችን በኩር ክርስቶስ ነው። በሞቱ ሞትን የገደለ ክርስቶስ ነው። ክርስቶስ ሳይነሳ የሚነሳም የተነሳም የለም። እመቤታችን ቅድስት ድንግል ማርያም ግን ሰው ብቻ ስትሆን ሰው ብቻ ለሆነው ለኛ ቀዳሚት የሆነች በኩረ ትንሣኤ ክርስቶስን ራስ አድርጋ የተነሳች ናት ብላ ቤተክርስቲያን አምልታ ታስተምራለች። አሁን መዳረቅ ካልሆነ በቀር ይሄንን ተአምር ሊቀይር የሚችል ፍጥረት የለም፣ ሊኖርም አይችልም። ባለቤቱ የሰራውን ማን ሊቀይረው ይችላል? የቤተክርስቲያኗ ትምህርት እንደዚያ ነው። ዶክተር ቸሩ ያክብርልኝ። መምህር በዚሁ ከነኩት አይቀር መዝሙር 44:9 ላይ ወትቀውም ንግሥት የሚለውንና መዝሙር 131:8 ላይ ተንሥእ እግዚኦ የሚለውን በሱ በጉባኤ ቤት ያለውን ትርጓሜ ቢነግሩን በዛው። በጉባኤ ቤታችን አሁን ያነሳቸው ሁለቱ ጥቅሶች ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽሑፍ ወርቅ ሰምኢ ወለትየ ወርኢ ወአጽሚ ዝነክ የሚለው ይህ ቃል የሚተረጎመው በቤተክርስቲያን አስተምህሮ ወትቀውም ንግሥት በየማንከ እዚህ ላይ ወትቀውም የሚለው ትቀመጣለች፣ ቆመ፣ ተቀመጠ ተብሎ ነው የሚተረጎም በዚህ አንቀጽ ማለት ነው። ስለዚህ ወትቀውም ንግሥት አለ። ንግሥቲቱ በቀኝ ትቀመጣለች አለ። ትቀመጣለች በቀኝህ ማለት እመቤታችን ቅድስት ድንግል ማርያም ንጉስ ባለበት ንግስት የራስነት ምልክት አይደለም። ልክ በዚህ ዓለም እንደሚታወቀው ንግስት ንጉስ ተብሎ ለንጉሱ ንግስቲቱ ተብሎ ይነገራል። ለእመቤታችን ሲነገር ግን ራሷ ክርስቶስ የሆነላት በዚች በአንዲቱ ሙሽራ ቤተክርስቲያን ውስጥ ያለች ሁና ግን ደግሞ በቀኝ ትቀመጣለች ማለት አስቀድሞ በትንቢት ልበ አምላክ ዳዊት የተናገረላት ናት። ምን ብሎ ነው የተናገረላት? እርሷ ከእርሱ ጋር በትንሣኤ ሞትን በሞቱ ከደመሰሰው ክርስቶስ ጋር እንደምትቀመጥ ሩይ እንደምትሆን ማለት በመነሳት እንደምትተካከል። ልብ በሉ፣ መተካከል ማለት እኩል መሆን ማለት አይደለም። በመነሳት እንደምትተካከል ማለት ክርስቶስ እንደተነሳ እንደምትነሳ ልበ አምላክ ዳዊት የተናገረው ነው። ሌላው ሁለተኛው የተነሳው በመዝሙር 131 ላይ ተንስ እግዚኦ አንተ ወታቦተ መቅደስከ፣ አንተና የመቅደስህ ታቦት አቤቱ ተነስ ብሎ ልበ አምላክ ዳዊት የተናገረው አንተ የተባለ ክርስቶስ ነው። ያቺ ደግሞ ታቦትህ ተብላ የተነገረች ታቦት ማለት በአማርኛ ቤት ማለት ነው፣ ማደሪያ ማለት ነው። ማደሪያው ከእርሱ ውጭ እውነተኛ ታቦት የለም። በብሉይ ኪዳን ማደሪያ ነበረ፣ ጠፍቷል፣ ፈርሷል፣ በስብሷል። ሌላም ጥቀሱልኝ። ማደሪያ ቤት የሚባለው እያንዳንዱ የለም፣ ጠፍቷል። ያ ሁሉ ሲጠፋ በብሉይ ኪዳን የነበረው ሶሎሞን የሰራው ቤተ መቅደስ ፈርሷል። ዘሩባቤል ያነጸው ፈርሷል።
ከክርስቶስ ጋር የሚነሳ እውነተኛ መቅደስ አንተና የመቅደስ ታቦት ያ ማደሪያ ተብሎ የተነገረላት ለድንግል ማርያም እውነተኛዋ መቅደስ እሷ ናት። ያልጠፋች የማትጠፋ ማለት ሌላው ፍጥረታት ይጠፋል፣ የድንጋዩ የእንጨቱ ይሄ የምናየው ህንፃ ሁሉ ይጠፋል። ቤተክርስቲያናት ሁሉ ማለት ነው ይናዳል፣ ይፈርሳል፣ ይበሰብሳል። ረቂቅ የሆነ ሰማያዊ ኑሮን ይኖር ዘንድ የሚነሳው ወደ ሰማይ የሚሄደው ሰው ብቻውን ነው። ተከትሎ የሚሄድ ማቴሪያል የለም፣ ተከትሎ የሚሄድ ህንፃ የለም። ስለዚህ እውነተኛዋ መቅደስ የተባለች እርሷ ናት ማለት ነው። ለምን ካልከኝ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህን ነው። የሆነ ዘመን የሚቆም ሊቀ ካህንነት አይደለም ያለው። ለምን ካልከኝ መስዋዕቱ ዘላለማዊ ስለሆነ መስዋዕቱ ዘላለማዊ ነው ካልኸው ኢየሱስ ክርስቶስን ሊቀ ካህንነቱም ዘላለማዊ ነው። የማይቋረጥ መስዋዕት ካለ የማይቋረጥ ሊቀ ካህን ክህነቱ የማይቋረጥ ሊቀ ካህን ነው ኢየሱስ ክርስቶስ። ክህነቱ የማይቋረጥ ሊቀ ካህን ከሆነ ክህነቱ የማይቋረጥ ሊቀ ካህን ከሆነ በዘመን የማይገደብ ቤተ መቅደስ አለው። መቅደስ የሌለው ካህን የለም። ክህነቱ ዘላለማዊ ነው፣ መስዋዕቱ ዘላለማዊ ነው ካልኸኝ የሚሰዋበት መቅደሱ የሚያገለግልበት ማገልገያው